አመሻሹን እየወጡ እጅግ አስቸኳይ ሰበር ዜናዎች ተሰምተዋል። የጠላት ኃይል በ81ኛ ክፍለ ጦር በተደረገበት ከበባ አካላዊና ቁሳዊ ኪሳራም ደረሰበት ሲሉ የፋኖ ኃይሎች ይፋ ያደረጉት ሰበር ዜና አመላክቷል። አመሻሹን ሰበር መረጃዎች ከተለያዩ የአማራ ክልል አካባቢዎች በመውጣት ላይ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር 81ኛ ክፍለ ጦር በሚንቀሳቀስበት ሰሜን ወሎ ዞን መቄት ወረዳ የተንቀሳቀሰው የብርሃን ቢላ ጦር ያላሰበውን ቁሳዊና ሰብአዊ ኪሳራ አስተናግዶ ተመልሷል ሲሉ የመረጃ ምንጮቻችን ከስፍራው እያደረሱን ሰበር መረጃም አመላክቷል። መነሻውን ከፍላቄት ከተማ በማድረግ ወደ ሐናም መኳት ወይም መስቀል ተብላ ወደ ተጠራቸው ስፍራም እየተተለተለ የተጓዘ ቢሆንም የአብይ አህመድ ዙፋን ጠባቂ ሰራዊት ከተሰበሰበበት ልዩ ቦታው ጫትዋ እስከ ዳንዴ በር መከማቻውን ግማሽ ፍላቄት ከተማን ጨምሮ የጠላት ኃይል የማያዳግም እርምጃ ወስደንበታል ሲሉ የፋኖ ኃይሎች አመሻሹን ይፋ ያደረጉት ሰበር መረጃም እያመላከተ ይገኛል። ውጊያው በትላንትናው ዕለት የጀመረ ሲሆን ከቀኑ 8 ሰዓት እስከ ምሽቱ 3 ሰዓት በተደረገ ከፍተኛ ውጊያ ከ81ኛ ክፍለ ጦር አንደኛ መቶ አለቃ ዳንኤል ሻለቃ፣ ሁለተኛ ኮሎኔል ሰለሞን አሻግሬ ሻለቃና የክፍለ ጦሩ ቃኞች ወደ አውደ ውጊያው ላይ የጎላ ሚናቸውና ከንደ በርቱነታቸውን በበላይነት አረጋግጠዋል ሲሉ የፋኖ ኃይሎች ይፋ ያደረጉት ሰበር መረጃም አመላክቷል። አድማጭ ቤተሰቦቻችን ለዚህ የዩቲዩብ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግም የደወል ምልክቷን ሲጫኑ ዘወትር ወደ እናንተም አዳዲስ የተባሉ ከተለያዩ የሀገሪቱ ክፍሎች የተሰሙ ሰበር መረጃዎችንና እንዲሁም ከውጭ የተሰሙ መረጃዎችን ዘወትር በተለያዩ ሰዓታቶችም እየቃኘን ወደ እናንተም ይዘን የምንቀርብ ይሆናል። ሰብስክራይብ ማድረጋችሁ አይዘንጋም። በቀጥታም ወደ መረጃዎችም እሻገራለሁ። በዚህ በተደረገው ውጊያም 14 የጠላት ኃይል ሲደመሰሱ ከ16 በላይ የሚሆኑት ቁስለኛን በመያዝም ወደ መደበቂያው ፍላቂት ከተማ መፈርጠጡን ነው ምንጮችም እየገለጹትም። በሌላ ሰበር መረጃ በርካታ መረጃዎች እየወጡ ሲሆን ከወለጋ ቢዛሞ ግንባር የድል ብስራትም ከአፋብን የተሰማ መረጃን ቀጥለን እናሰማለን። ይህ አማራ ህዝብ የህልውና ጋሻ መከታ የሆነው ይህ አይበገሬው የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ በጠላት ላይ አይረሴና ታሪካዊ ቅጣትን ቀጥሏል ሲሉም ምንጮቻችን እየገለጹ ይገኛሉ። ጀብደኛው የይበልጣል መኮንን አዲስ ዓለም ክፍለ ጦር የጠላት ኃይል ሙሉ በሙሉ ድባቅ መቶታል ሲሉ ነው የቢዛሞም የፋኖ አመራሮችም ይፋ የሚያደርጉት ሰበር መረጃም ያመላከተው። ከጠዋቱ 2 ሰዓት ጀምሮ ጸባጫሪነቱና ትቢቱን አንግቦ ተከለፍልፎ የመጣው የጠላት ኃይል ጀግናው ፋኖ በሚገባውና በሚረዳው መብረቃዊ ቋንቋ እያናገረው ይገኛል። የፋኖን የጦር ጥበብና ወታደራዊ በላይነት መቋቋም ያቀጣው የጠላት ሰራዊት ፍጹም መፈራገጡ ውስጥ የገባ ሲሆን በአሁኑ ሰዓት የአንበሶቹን ክንድ ሙሉ በሙሉ የበላይነቱን ይዟል ሲሉ ምንጮቻችን እየገለጹ ይገኛሉ። በሰው ኃይል በኩል 6 የጠላት መስመራዊ መኮንን ኦፊሰሮች፣ 43 የእግረኛ ሰራዊት አባላት፣ የተማረኩ የጦር መሳሪያዎች፣ ተተኳሾች፣ 2 ከባድ የዲሽቃ መሳሪያዎችም የወለጋ ፋኖ በቁጥጥር ስራው ያለው ሲል ምንጮቻችን ያደረሱን ሰበር መረጃም አመላክቷል። በሌላ እጅግ አስቸኳይ የተባለ ሰበር መረጃም የጠላት ኃይል እየፈረሰ የወገንን ኃይል መቀላቀሉን ቀጥሏል ሲሉ ምንጮች እየገለጹ ይገኛሉ። በዛሬው ዕለት ብቻ 6 የአብይ ዙፋን አስጠባቂ ኃይል የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ሜጀር ጀነራል ከፍያለው ደሴ የጠላት ኃይል በመፍረስ ላይ ይገኛል ሲሉ ምንጮች ገልጸዋል። የፈረሰ ያለው ይህ ሰራዊትም የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ዶክተር አምባቸው መኮንን ብርጌድን በሰላም መቀላቀላቸውን ከስፍራው እየደረሱት ሰበር መረጃዎች እያመላከቱ ይገኛሉ። 6 ያገዛዙ የሰራዊቱ አባላት የ59ኛ ክፍለ ጦር አባላት የነበሩ ሲሆን
ሲሆን በቆይታቸው ስርዓቱ እያደረገ ያለውን አንድን ማህበረሰብ በመለየት የመጨፍጨፍ ማህበረሰባዊና እሴትን ባህልን እንዲሁም የሀገሪቱን አብሮነት የሚነድ በመሆኑ ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውንም ይፋ ያደረጉት ሰበር መረጃዎችም አመላክቷል። በሌላ ሰበር መረጃ ይህ በእንዲህ እንዳለ ከዚህ መረጃ ጋር በተመላከተም ያገዛዙ ኃይል ከዕለት ወደ ዕለት መፍረሱን ተከትሎ አድማ በተና አመራሩ ሙሉ ትጥቅ ይዞ መጥፋቱንና ፋኖን በይፋ መቀላቀሉን አመሻሹን ይፋ ሆነ። ይህ የሆነው አዲስ አበባ በቅርብ ርቀት ላይ ከምትገኘው ከደብረ ብርሃን ከተማ የተነሳው ቀደም ሲል ብልጽግናን ሲያገለግል የነበረው የአድማ በተና አመራር 10 አለቃ ብሩክ ሸዋንግዛው ፋኖን መቀላቀሉን ይፋ አድርጓል። የሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል እንደገለጸው ያገዛዙ ጸረ አማራነትን እየተረዱ አድማ በተና አሁን ላይ ሙሉ ትጥቁን በመያዝም የዙ አካል የሆነው የአፄ አምደ ጽዮን ኮር አፄ ምኒልክ ክፍለ ጦርን መቀላቀሉን ነው ምንጮቻችን ያደረሱን ሰበር መረጃም እያመላከተው። አድማጭ ቤተሰቦቻችን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳዘነጉም በድጋሚ እናሳስባለን። አድማጭ ቤተሰቦቻችን መረጃዎቻችን እንደቀጠሉ ሲሆን በመጨረሻው መረጃ በአማራ ሳይንት ግንባር በሁለት ጄኔራል መኮንኖች የተመራ ውጊያ ውጤት ተመሸንፈት ሆኗል ሲሉ ምንጮች ገለጹ። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዥ ያለው ይህ አገዛዝም ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደ ጨው እየማማ ሲሆን 11ኛው እዝ ዋና አዛዥ ጀነራል አድማሱ አለሙና መከተሉ ሜጀር ጀነራል ዘውዱ ሰጣርጌም መድፍ ጭምር ይዘው በመግባት በዛሬው ዕለት አማራ ሳይንት ወረዳ ውስጥ በ3 ግንባሮችም ተኩስ ቢከፍቱም የአማራ ፋኖ ብሔራዊ ወሎ ቤት አማራ ምኒልክ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖችን አይቀጡ ቁጣት ቀጠው በርካታ ጠላትን መደምሰስና ማቁሰል መቻላቸውን ምንጮቻችን ገልጸዋል። የታቦር ሻለቃ ፋኖች በጠላት ላይ በወሰዱት እርምጃ ቁጥሩ በውል ያልታወቀ የሰራዊቱ አባላት ሲደመሰስና ሲቆስል፣ ከዚህ በተጨማሪ ደግሞ መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻዎች ዘመቻ መሪ አድርጎት የነበረው አቶ ሙሉጌታ የተባለ ግለሰብ ከነአጃቢዎቹ መሸኘቱን ነው ከስፍራው የሚደርሱን ሰበር መረጃዎች ያመላከቱት። በ3 ግንባሮች ማለትም በጓሜዳ ተድባ ማርያምና ዋሮ በኩል እልፍ አላፍ ሰራዊቱን አሰልፎ የተንቀሳቀሰው ጠላት አሁን ላይ አስከሬንና ቁስለኛን ተሸክመው እየተመለሱ ነው። ጀነራሎች ያሰቡት ሳይሳካላቸው ቀርቶ ደም ግፊትና ስኳራቸው ተባብሶ ለጤና ቀውስ ተዳርገዋል ሲሉ ምንጮች ከስፍራው ያደረሱን ሰበር መረጃዎችም አመላክቷል። አድማጭ ቤተሰቦች ለሰዓቱ ያስኳቸው ሰበር መረጃዎች እነዚህ ይመስሉ ነበር። በሌሎች ሰበር መረጃዎችም ከሰዓታቶች ቆይታ በኋላ ወደ እናንተ ተመልሼ የምመጣ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግም የደወል ምልክቷን መጫናችሁንም አዘንጎ ለማለት ወዳለው ሰናይ ምሽት